forgot it. I want to come ውስጥ ነው የገባሁት እናታችሁ ሲት አለሌ በዛበት ጭባ ተገላገልኩ ስል ደግሞ ይሄ ሾጣጣ የሆነ ሰውዬው እናታችሁ ያባ ወንድሜ የኔ መከታ የኔ ወንድም ገፉት ያራዳ ፕላንት ያያየውና ይሄ አይሳምሶን ነበር ስራ መስራት የነበረበት What's good, everybody? Yo, Speed is here. Wuchi yechuwa no na? Buchi baka techu. Bak tau. Mal ላይ ከረበሻችሁ ስፒድን መምጣት ወንድሙን መምጣት ምክንያት በማድረግ ሄንጋውት ያደረገ ስለሆነ ነው ሌላ ደግሞ ድምጽ ከረበሻችሁ ቁርፍቱ ምንድነው የምትሰሩት እንዴ የሆነ ባላክት መልስ ፕሮግራም አለው ተብሎ 6 ኪሎ ሜትር ኤሪያ መረበሽ አለበት የለበት ይሄ ልጅ ይጫዋል እንዴ ቅድም ጩ ስለምን ስትለም እንዴ ለይንቶ አስቀያሚ ነው ዮ ጋይስ ቻኔ ናችሁ ሰላም አላልኳችሁ ማይ ላቭሊ ፒፕልስ ዛሬም በሌላ አዲስ ቪዲዮ ከቻሳ ብለናል አዳዲሶች ካላችሁ ዩኒክ ጂ ይባላልው ሰብስክራይብ በማድረግ የዩቲዩብ ቻናላችን ቤተሰብ መሆን ትችላላችሁ ዛሬ ስፒድ መምጣቱን ምክንያት በማድረግ የተፈጠሩ ነገሮችን we going to react ምናቸው ብዙ ነገሮች ይኖራሉ እስከ ቪዲዮአችን መጨረሻ stay with us ይመቻችሁ as I told you ዛሬ በብዛት ሪአክት የምናረግባቸው ቪዲዮዎች የምናወራቸው ነገሮች ስፒድ ጋር በተገናኙ ነው የሚሆኑት ማለት ነው የመጀመሪያው ቪዲዮ የሚሆነው ማለት ነው yo guys watch this A scarf? Yeah. Topetty scarf. Give me the price. ነጋዴ ይላል How much you say? Say no? Here. 5,000. $5,000? Yeah. nega Bitch, I see what you did there. yes hi አንድ መናገር የምፈልገው ነገር ብዙ ሰው ስለዚህ ሴትዮ አውርቷል አንድ ያልተናገራችሁ ገቢዎች እቺ ሴትዮ የራሷ ዋጋ ነው መርካቶ መታችሁ እንደዚህ አይነት ዋጋ ነው የሚሸጣው በላችሁ አትያዙ እባካችሁ this is for you guys nigga you have to know በቃ የራሷ ዋጋ ነው የምትሸጣው የገበያ ጥናት ምናምን መጣ እዚህ እንዳትለን በቃ እኔ አንድ በዋናነት ላስተላልፍ የምፈልገው መልእክት በአንዳንድ አጸያፊ ነጋዴዎች ምክንያት መላው የመርካቶ ነጋዴ ወገቡ መመታት የለበትም አመሰግናለሁ ተወደዳችሁ አይሾ ስፒድ መርካቶ ነው የሚገኘው መርካቶ ድርዳር አካባቢ ነው የተፈጠረውን ኢቨንቶች ባጭሩ ቀርጬላችኋለሁ ላሳያችሁ የመርካቶ አቀባበል በጣም ድምቅ ያለ ነበር በጣም ብዙ ሰው ነበር በጣም ሴኩሪቲ መኪናዎች ትላልቅ መኪናዎች ነበሩ እዚህ ጋር አዶናይ እና ናፒ ይገኛሉ ወደ ውስጥ ለመግባት እያናገሩት ነበር የተፈቀደላቸው አይመስለኝም እዚህ ጋርም እየተከራከሩ ነበር ከሴኩሪቲዎች ጋር በፍጹም እንደማያገኛቸው ነው እየገመትኩ ያለሁት እኔ እና ቀጥታ ወደ አዳራሽ ውስጥ ነበር የገባው አዳራሽ ውስጥም የተለያዩ የባህል እቃዎች ነበሩ እነሱን እያየ ነበር የሚገኘው እና ላይቭን ገብታ ያ መርካቶ የነበረው ስትሪም በጣም ያበደ ነበር ትንሽ አጠረች ሁለት ደግሞ ሪል መርካቶን አላሳየም በቃ ጥቂት ቦታዎችን ያሳየው ከዛ በተጨማሪ በጣም ደባሪ የነበረ ነገር in my opinion ማለት ነው ጋርዶቹና ሴኩሪቲዎች የነበራችሁ ፖሊሶች ምናምን ማንንም እንዲያናገረው ፍቃደኛ አይደሉም ማንንም እንዲጠጋ ፍቃደኛ አይደሉም ኢቭን እየተማቱ ነበር ሰውን እንትን ሲሉ የነበሩትና የሆነ እንደሌሎች ሀገራት እንደምናየው ነገር ቢኖር እኔ ምድሬን ልሞክር ነበር እዛ ጋር ማን ቶሌላው ነው በቃ ይቅርታ እኔ ድሬን ልሞክር ነበር ዩቲዩብን ፕሮሞት ላረግ አዮ ስፒድ how you doing how you feeling nigga I'm a YouTube reaction video maker oh my god አንተ እንግሊዘኛ እችላለሁ እንዴ ብቻ ልል ነበር ግን I can't get the chance nigga ብቻ እሱ ነበር የሚደብረው ሴኩሪቲው god damn bro ምን ያህል V8 እንደነበረ you have no idea በጣም ብዙ V8ዎች ነበሩ በጣም ብዙ ፖሊስ በጣም ብዙ መኪና ጋርዶቹ ብትሉ ምን እንደሚያካክሉ በቦታው ስለነበርኩ ያየሁት ነገር ነው ነግራችሁና መርካቶ የነበረው ስትሪም በጣም ያበደ ነበር እስቲ ሌሎችም የተወሩባቸውን ኢቨንቶች እያየን እንነጋገር I show speed when you come to Ethiopia. Last 3 and more time I can't sleep. Yo, bro, we got it, this nigga.
I am expecting of you, my mind. You are expecting? You, I show speed. I know, coming soon, you are coming Ethiopia. Ethiopia is the land of culture, energy, and... Yes, I, bro. Bring it back. I'm the best barber. I want to Any wonder. Any need a fun. Any megata. በጣም አዝኛለሁ። ስትቀበለው እንደዛ ጓጉተህ እንዳልጠበቅከው ለአንተ ነው የሚገባው። አንተ እኮ አቅፈህ ጸጉሩን አስተካክለህ ብዙ ነገር ማድረግ የነበረብህ ሰው ነህ። ነገር ግን ያሳዝናል። ኢቭን ቶ ሌላውን ይሄንን መርካቶ ላይ ያደረጉትን ነገር አይታችኋል። ገፍትረው እኮ ነው የጣሉት። የኔ ወንድም አይዞህ። ምን ውስጥ ነው የገባሁት? እናታችሁ ሴት አለሌ በዛበት ጭባ ተገላገልኩ ስል ደግሞ ይሄ ሾጣጣ የሆነ ሰውዬው እናታችሁ። ኧረ በእናትህ ተወኝ። ፍታ ስፒድ ምን ሆነ ነው? ኢትዮጵያዊ ስፒድ በጣም እንግሊዘኛው ማራኪ እንግሊሽ ምን ስትሰራ ነበር እስከዛሬ? ስራ ምንድን ነው? ቆይ አንተ ሌላ ቦታ ዝም ብለህ ተራ ቦታ ከምትሄድ ይሄንን ልጅ አታሰለጥንም ነበር? አስበላህ ነው። ያንተ ጥፋት ነው። ማራኪ እንግሊዝ ሜንሽን አድርጉት። ያንተ ጥፋት ነው። ምን አይነት ሰው ነው በእናትህ? Turn me up, chat. Yeah. What you saying, boy? Wait, እንግሊዘኛ ያሳይ ነገር ያሳይ ማን ነገር ይሄ ልጅ እንግሊዘኛ ባለመቻሉ ማለት ነው። ይሄ ዚምባብዌያዊ ነው ዛንዚባራዊውና አይሾ ስፒድ በጣም ነው የተረቡት፣ በጣም ነው የቀለዱበት፣ በጣም ነው የተጮቱበት። የኔ ወንድም ህመምን የምረዳው እኔ ብቻ ነኝ፣ ማንም አይረዳ። Okay, speak. He loves you so much, man. He's been looking up to you for years, man. People have been making fun of him for doing your things. This guy, Big W Adonai. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the littest, the illest. Fire! Yeah, bro. I really appreciate you representing me in Ethiopia, bro. Cause look, I don't know why, bro. Who your dad? Big W Adonai በጣም ሁሉም ሰው አፕሪሺየት እያደረገው ነው ቲክቶክ ላይ። እኔ ስትሪሙን እያየው ነበርና ከኋላው ነው በአማርኛ ጩህ አንተ በል ኢነርጂ ኑር ምናምን ይሏል። ልጁ አማርኛ እንደማይረዱ ስላወቀና በጣም የሄደበት ጥግ ልጁን ሰፖርት ለማድረግ ልጁን ለማሳደግ ያሳየው ኢነርጂ በጣም አፕሪሺየት ሊደረግ የሚገባ ድንቅ ነገር ነው። ቢግ ደብሊው አዶናይ ትላላችሁ ኮሜንት ላይ ይቻላል፣ በጣም ይቻላል። ሌላው ደግሞ ወንድሜ ጆን ዳንኤል ምን አጋጠመው ይሆን? እስቲ ያባ ወንድሜ የኔ መከታ የኔ ወንድም ገፉት ፎቶ ልነሳ ባለ ወይኔ ወንድሜ ወይኔ እሱ እኮ ፎቶ መነሳት አይደለም እንደውም ከአይሾ ስፒድ እኩል ተከብሮ ከፍ ሊል የሚገባው ወንድሜ ነበረ። ነገር ግን ገፈተሩት እነዚህ አላዋቂ ጋርዶች ተላለ ማለት ነው። እና ጆን ዳንኤል ገፍተዋት ነበረ ስላላወቁት ነው። አዶናይንም ካያችሁ በጣም ሲገፈታትሩት ነበረ ጋርዶቹና ስለማያውቋቸው ነው። ኢትዮጵያውያን ጋርዶች ስላልሆኑ ነው እንደዚህ ሲያደርጉ የነበሩት። ግን በጣም ደስ ያለኝ ነገር በዚህ መሃል አዶናይ እና ጆን ዳንኤል ሚት አረጋዋል ማለት ነው። ላሳያችሁ እሱን ቪዲዮ Yes, ነገ ቶሚ ይችላል። ደብሊው እንተቻ ነገ በጣም ይቻላል። በጣም ዛሬ አገራችን
በአንድነት ቆመን የምናገለግልበት ሁላችንም የሀገራችንን ባንዲራ ከፍ የምናደርግበት ስሟን የምናሰራበት በዓለም ሚዲያ የምንታይበት ትልቅ ቀናችን ነው። ቶሚ ፕላስ ይችላል። በዚህ አጋጣሚ ጆን ዳንኤል እና አዶናይን አስተቃቅፏቸዋል። ያው የሆነ ተጣልተዋል ምናምን የሚሉ ጭዌዎች ነበሩ ነው። ግን ስፒድ በመምጣቱ ያው ስፒድ አይደለም የሚያስታረቃቸው፣ ግን በዛው በተፈጠሩ ሁነቶችና ክስተቶች ጆን ዳንኤል እና አዶናይ ተቃቅፈዋል፣ ተታርቀዋል ማለት ነው። Messi, nigga! Let's go! Be my Tommy! W be my Tommy! Messi! Meow, it's crazy, nigga! Messi's the GOAT! Messi's the GOAT! Messi's the GOAT! Welcome to Ethiopia! Welcome to Ethiopia! ከዛ ሲያፈጥም ደብሊው ቢ ቶሚ እግዚአብሔር በጣም አፕሪሺየት ይሄንን ነገር እኔ ፈታ ስላደረገኝ ማለት ነው። ያራዳ ልጅ ሲባል በቃ የከተማ ልጅ ምናምን የአዲስ አበባ ልጅ ነው የሚመስላችሁ አይደል? እግዚአብሔር ነው ያራዳ ልጅ እንዴ! ለምን በጣም በቃ አራዳ ነው ልጁ። ለምን አልኳችሁ መሰለች? አይሾ ስፒድ ከዛምቢያ ነው ዚምባብዌ ነው ይዞት የመጣው ስፒድን ትመስላለህ ብሎ በጣም ነው ጨዋታ የሚችለው። ለምን አልኩ እንደዚህ? የሆነ ቦታ ላይ ስክሪንሻቱን ማምጣት አቃተኝ። የሆነ ሰንሰል ቅጠል ነው መሰለኝ። ልክ እሱን እያዩ ቴል ሚ አባውት ዚስ ይሉታል መሰለኝ። ከዛ ማይ ካንትሪ ኢዝ ምናምን ሲሉ ስፒድ ግራ ገባው። ከዛ ሊያወራ በቃ ኢትዮጵያዊው ስፒድ ሐሳቡን ለመግለጽ በእንግሊዝኛ ትንሽ እንዲገባቸው በጣም ፕሌን ላይ ደግሞ ስፒድ ደነገጠና ምናምን ካምዳውን አለው ማለት ነው። ያኛው ሰማ ምንድነው ያልከው ሲል ካምዳውን ሲባል አይቻለሁ። ሙዲ ይዛል አይገልጸውም። በጣም ደስ የሚል ልጅ ነውና የልጁን የቲክቶክ አካውንት የምታውቁት ከሆነ ዝም ብላችሁ ሜንሽን አድርጉትና ሲፈልግ አስተርጉሞ ይስማው። ብራዘር ያራዳ ልጅ ነህ። ያራዳ ልጅ በእንግሊዝኛ ምንድነው? ያራዳ ልጅ በእንግሊዝኛ ያማን በጣም ብዙ አይቼዋለሁ። ከሚስ ምናምን ጋር እንዴት ሊያጣብሳቸው እንደሞከረ ጃኒ ነው አይ ቲንክ ስሙ አይደለ? ጃኒ በጣም ነው የምትችለው። እኔም የአራዳ ልጅ በእንግሊዝኛ ምን እንደሆነ ስላላወቅኩኝ ነው ጉግል ትራንስሌተር ላይ ገብቼ ቆይ ቼክ ላድርግልህ። የአራዳ ልጅ ምን ማለት ነው በእንግሊዝኛ? አቺ ፍቺ እዲ አንተ በጣም ነው የሚችለው። የአራዳ ልጅ እሺ ጀማው ጉግል ትራንስሌተር ራሱ አላወቀው። አራዳ ሳን ጃኒ አራዳ ሳን እስቲ ድጋሚ Arada son. ጃኒ አራዳ ሳን ብለንሻል። አራዳ ልጅ ይመች። Miss World of Africa Ethiopia. የአራዳ ፕላንት እያየው ነው። የአራዳ ፕላንት እያየው ነው። ይሄ አይሳምሶን ነበር ይሄን ስራ መስራት የነበረበት። እንዴት ነው የሚችለው? ማጣበስ ብትል ምን ብትል ይችላል። ማን ይችላል? በቃ ጃኒ ይችላል። በጣም ነው የምችለው። አጨብጨቤልሃለሁ። የአራዳ ልጅ ጃኒ አራዳ ሳን እስቲ ድጋሚ Arada son. ከስፒድ ስንወጣ ደግሞ በዛሬ ቪዲዮ ልዳስሰው የፈለኩት ቀን ሳይገፋብኝ የስፒድ አሳሳቢ እንደሆነ ሳለ በጣም አሳሳቢ የበለጠ የሆነ አንድ አንገብጋቢ ኢሹ አለ። ምን ይመስላችኋል? እስቲ ምን የወንዶች ጉዳይ አባል መሪ መግለጫ አውጥቷል። መግለጫው ምንድነው? እንመልከት። እሺ፣ ጉዳዩ እረፍት መጠየቅን ይመለከታል።
እኔ ዲቤክ ላለፉት 2 ዓመታት ለወንዶች ጉዳይ ደከመኝ ሰለቸኝ ሳልል በቁርጠኝነት ያለ ረፍት ሳገለግል እንደነበር ይታወቃል። እውነት ነው። ዛሬ ግን በአንዳንድ የግል ጉዳዮች አማካኝነት ምንም አንዳንድ የግል ጉዳይ አይደለም ልትወሰልት ፈልገ ማህበሩም ይህንን ተገንዝቦ እረፍቱን እንዲሰጠኝ ሲል በትህትና ጠይቃለሁ። በእረፍት ላይ ሁኜ ለሚፈጠሩ ምንም ነገሮች ኃላፊነት እንደማልወስድም ነገርኩ። መባረር ነው ያለበት ከወንዶች ጉዳይ አባልነት። እንዲፈቅድልኝ በጣም ያሳዝናል ወንድሜ፣ በጣም ያሳዝናል። ወስላታ ነህ። ድሮም የትም እየሄድክ እንደምትውሸለሸል አውቄልህ ነበረ። ሰምተኛላ። እነሆ ቀጣዩ የወንዶች ጉዳይ መሪ መጥቼላችኋለሁ ይላል። ግን ይኸውላችሁ ዲቤክ ለየትኛው ጉዳይ ሊውሸለሸል እንደሆነ ታውቃላችሁ? የምታውቁ ታውቃላችሁ፣ ማታውቁ ላሳያችሁ። አንተ ልጅቷ ግን የምር ቆንጆ ያለች እንዴ! ግልባን ጠብ እያደረገው ነው በለ። ለዚህ ነው አልኩ። በቃ ሊውሸለሸል ፈልጎ ነው ከአባልነቱ እረፍት የጠየቀው። ስለዚህ የወንዶች ጉዳይ ምን ትላላችሁ? እንደ ወንዶች ጉዳይ አባል ስናየው ግን ማለት ነው ያው ልጅቷ ታሳስታለች። የምር ታሳስታለች ስላችሁ ማሳሳት ምናምን ሳይሆን በቃ ወንድ ነው መቼም ቆሞ አይቀር የወንዶች ጉዳይ እያለ የሴቶች ጉዳይም አባል መሆን ይችላል። ለዚች ልጅ ሲል እኔ ወንድሜ በወንድምነት ፈቅጄልሃለሁ። ሌሎች ወንዶችም እኮ ካሜራ ውስጥ አልገባችሁም? እንዲህ አይተናችኋል ስትውሸለሸሉ አይደል እንዴ? እኔም አሁን እንትና እሺ ብትለኝ አልውሸለሸልም። እሷ እምቢ ስላለችኝ ነው እንጂ ብዙዎቻችሁ እኮ እምቢ ስለተባላችሁ ነው እሺ ስትባሉ። ያው እኔ ብቻ አንድ ቪዲዮ ራሱ ሰርታለች ልጅቷ፣ እሱን ላሳያችሁ። አዮ ጋይስ አልኳችሁ እንግዲህ በዚህ ልጅ ጉዳይ ከባድ ነው። ዲቤክ ይሄንን እምቢ ብሎ ቢመጣ ራሱ የወንዶች ጉዳይ ገፍትሮ እንደሚያባሩ አልጠራጠርም። ብቻ ዮ ጋይስ እስካሁን ድረስ ካላችሁ ይህንን ምስል ይህንን ድምፅ እየተመለከታችሁ ከሆነ አላቪያ ኦል ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የዚህ ድንቅ ፋሚሊ ቦምብ የሆነ ስኳድ መቀላቀል ትችላላችሁ ማለት ነው። በሌላ ቪዲዮ እንገናኛለን። የዛሬ ቪዲዮ አጠር መጠን ያለች ነች። 2 ወሳኝና አንገብጋቢ ጉዳዮችን ይዤ ነበር የመጣሁት። በዚህ ሳምንት መጨረሻ በሌላ ጉዳይ ደግሞ ከቻሳ ማለታችን ስለማይቀር ሰብስክራይብ እያደረጋችሁ የቻናላችን ፋሚሊ መሆን ትችላላችሁ ማለት ነው። ጀማው የቲክቶክ አካውንቴ ፎሎ እያላችሁ 7000 ኦልሞስት 8000 ፎሎወር አለ። ገብታችሁ ፎሎ በሉኝ። ወዳችኋለሁ።